ውድ የሀገር ሚዲያ አድማጭ ተመልካቾቻችን ወቅታዊና አጓጉ የሆኑ የሀገር ውስጥና የውጭ ዜናዎችን ሰዓቱን ጠብቀን እንድናደርሰው ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ የቻናላችን ቤተሰብ ሆነው ስለሚያበረታቱን ምስጋናችን ሁሌም ላቅ ያለ ነው። ኢትዮጵያ ሀገራችን ወደ ከፍታዋ ማማ ትመለሳለች። የኢትዮጵያን ሕዝብ ኑሮ ማቅለል እንጂ ማክበድ ተገቢ አይደለም። መንግስት አገር ሲያስተዳድር ለበርካታ ወጪዎቹ ገንዘብ ስለሚያስፈልጉት አስተማማኝ የገቢ ምንጮች ሊኖሩት ይገባል። በጀት ሲይዝም ሆነ ወጪዎችን ሲያቅድም ጠንቃቃ መሆንም ይኖርበታል። ወቅቱ ለመጪው ዓመት በጀት ረቂቅ ማቅረቢያ ስለሆነ በአንዳንድ ጉዳዮች ላይ መነጋገርም ይገባል። መንግስት ያለፈው ዓመት በጀቱ እንዳልበቃው በርካታ ፕሮጀክቶች ለመሰረዝ መገደዱንም በአንዳንድ ክልሎች ለመንግስት ሰራተኞች ደሞዝ መክፈል እንዳቃተውና የመሳሰሉ የችግር ወሬዎች በስፋት ተሰምተዋል። መንግስት የገንዘብ ችግር አጋጥሞታል ሲባል ጠቃሚ ምክረ ሐሳቦችን ማቅረብም ተገቢ ነው። መንግስት በተቻለ መጠን አላስፈላጊ ወጪዎችን መቀነስም አለበት። ከወረዳ እስከ ፌደራል መንግስት ድረስ የሚከናወኑ የቅንጦት ግዢዎችና አንገብጋቢ ያልሆኑ ፕሮጀክቶች መቆም አለባቸው። በጥናት ላይ የተመሰረቱ አዋጭ የገቢ ምንጮችን ማስፋት ይጠበቅበታል። በከባድ የኑሮ ውድነት እየተደቆሰ ያለውን ህዝብም ካለችው በእጅ ወደ አፍ ላይ ገቢ ላይ በተለያዩ መንገዶች ጫና በመፍጠር የተለያዩ የግብር አይነቶችን መቆለልም ተገቢ አይደለም። መንግስት የህዝቡን ኑሮ ማክበድ አቁሞ ጤናማ ውጤታማ የገቢ ምንጮች ላይም ሊያተኩር ይገባል። እየተለወጠ ካለው የዓለም ስርዓት ጋር አብሮ መራመድም የግድ ነው። ከተለያዩ ሀገሮችም ሆነ ዓለም አቀፍ ተቋማት ጋር በሚኖር የሁለትዮሽም ሆነ የባለ ብዙ ግንኙነት የራስ የቤት ስራ በሚገባ አጠናቆ መነጋገርም ሆነ መደራደር ከመንግስት ከሚጠበቁ ስራዎች መካከልም ይጠቀሳል። ለዚህ ደግሞ በተለያዩ መስኮች በተመሰከረላቸው ብቁ ባለሙያዎች መታገዝም አስፈላጊ ነው። ፖሊሲዎችም ሆኑ ስትራቴጂዎች ወቅቱን የዋጁ መሆንም ይጠበቅባቸዋል። የጥቂቶች ፍላጎት ከማስፈጸም በላይ አገራዊ ጥቅምም ሊከበር የሚችለው ከማንኛውም ተደራዳሪ አካላት ጋር በብቃት ጥቅምን ለማስከበር የሚያስችል ክሎት ሲኖር ነው። መንግስት የበጀት ጉድለትን ለመሸፈን አማራጭ የገቢ ምንጮችን ለመቃኘት ህዝብ ላይ ጫና የሚያሳድሩ እርምጃዎችን እንዳይወስድና በሌሎች ኃይሎች እጁ እንዳይጠመዘዝ በጥናት ላይ የተመሰረቱ ስራዎችም ያስፈልጉታል። በጥናት ላይ ያልተመሰረቱ የዘፈቀደ እርምጃዎች ግን የህዝቡን ኑሮ ከማክበድና ከማመሰቃቀልም የዘለለ ፋይዳ እንደሌላቸው በስፋት እየታየም ይገኛል። የተፈጥሮ ሀብቶችን ከፍተኛ መጠን ካለው የሰው ሀብት ጋር አቆራይቶ ኢትዮጵያ የአፍሪካ ቅርጫ ማድረግም እየተቻለ እያደረ ድህነቷ ዘቅት ማስፋት የታሪክ ተጠያቂም ያደርጋል። መንግስት ሙሉ ትኩረቱ መሆን ያለበትም የቅንጦት ቤተ መንግስቶችን መናፈሻዎች ላይ ሳይሆን ከፍተኛ የገቢ ምንጭና ስራ ፈጣሪ ሊሆኑ የሚችሉ የተለያዩ መሰረተ ልማቶች ላይ መሆን አለበት እየተባለም ይገኛል። ፕሮጀክቶች ሲታቀዱ የምግብ ችግርን የሚፈቱ ንጹህ ውሃና የኤሌክትሪክ ኃይል በስፋት የሚያስገኙ የህዝብን የጭነት ትራንስፖርት አገልግሎቶች በብዛት የሚያቀርቡ ለኢንዱስትሪ ጥሬ ዕቃዎች በብዛትና በጥራት የሚያመርቱ የግብርና ዘርፉን በአጭር ጊዜ የሚያዘምኑና የሚያስፈነጥሩ ዘመኑ የደረሰበትን የቴክኖሎጂ አቅም የሚያስታጥቁና የመሳሰሉት ሀብት ፈጣሪ ላይ ማተኮርም ይኖርባቸዋል። ከዚህ በተረፈ መንግስት በከፍተኛ ዲስፕሊን ከአባካኝነት ወጥቶ ወጪ ቆጣቢ መሆን አለበትም እየተባለ ይገኛል። በደሃ አቅም ደረጃ ሊታሰቡ የማይችሉ ዘመናዊ ቅንጦት ተሽከርካሪዎችና ሌሎች ውድ ቁሳቁሶች ግዢ በፍጥነት ማስቆምም የግድ ይለዋል። የቅንጦት ዕቃዎችን ያካሄዱ በቅንጦት ኑሮ ውስጥ እየተቀማጠሉ በሰሜን ኢትዮጵያ ጦርነት ለወደመው መሰረተ ልማት መልሶ ግንባታና ተፈናቃዮችን ለማቋቋም የውጭ እርዳታ መጠየቅ እርስ በርሱም ይጣረሳል። በተጨማሪም የኢትዮጵያ ሕዝብ በከፍተኛ የዋጋ ግሽበት እየተመታ ቅንጦት ማሰብም ኢሞራላዊ ነው። በተደጋጋሚ ለማስታወስ እንደሞከርነው ከዚህ በፊት የነበሩና ከቅርብ ጊዜያት ወዲህ የተፈጠሩ ችግሮችን ለማስወገድ ቅደም ተከተልም ያስፈልጋል። በረጅም በመካከለኛ በአጭር ጊዜ ሊፈቱ የሚችሉ ችግሮችን መለየትም ይገባል። በኢትዮጵያ ነባራዊ ሁኔታ በአጭር ጊዜ ውስጥ ትኩረት ከሚፈልጉ ጉዳዮች መካከል ሰላም፣ የምግብ ዋስትና፣ መጠለያ፣ የሥራ ፈጠራና የመሰረተ ልማት አገልግሎት ከብዙ በጥቂቱ ናቸው። መንግስት ሌሎች ጊዜ የሚሰጡ ፕሮጀክቶች ገታ አድርጎ መሰረታዊና
አንገብጋቢ ጉዳዮች ላይ ቢያተኩር ከመካከለኛ ኑሮ ወደ ድህነት ከድህነት ወደ ባሰው ፍጹም ድህነት ውስጥ እየተንደረደሩ እየገቡ ያሉ ወገኖችን መታደግም ይችላል። ለዚህ እውን መሆን ደግሞ በተለይ በግብርና በኢንዱስትሪ በቴክኖሎጂ በሌሎች ዘርፎች በርካታ ወጣት የሰው ኃይል ሊያሰማራ የሚችል አዋጭ ፖሊሲ መንደፍም ይገባዋል። በተለመደው መንገድ መንደፋደፉ ከኪሳራ በስተቀር ምንም አይነት ትርፍ እንደማያስገኝ በሚገባም ታይቷል። የህዝብ ኑሮ ከዕለት ወደ ዕለት እየከበደ ሲሄድ አዳዲስ አማራጮችን በባለሙያዎች ታግዞ ማየትም ይገባል። በጀትን በአግባቡ አቅዶ ከአቅም ጋር የተገናዘቡ ስራዎችን ማከናወን ከመንግስት የሚጠበቅ ኃላፊነት ነው። በጀቱም ለሀገር ልማትና ለህዝብ የኑሮ እድገት ፋይዳ ሊኖረውም ይገባል። መንግስት ከመጠን በላይ እየተበደረ ገበያውን ሲያጨናንቀው ለዋጋ ግሽበት የራሱን አሉታዊ አስተዋጽኦ እያበረከተ ይገኛል። መንግስት የግብርና ስርዓት ውስጥ ያልተገቡ በርካቶችን ወደ መረቡ ጎትቶ ማምጣትም ይጠበቅበታል። ከግብርና ሰብሳቢዎች ጋር በመመሳጠር የሚሰውሩ የሚያጭበረብሩና መንጥሮ ለህግ ማቅረብም ይገባዋል። በሐሰተኛ ደረሰኝ በቢሊዮኖች የሚቆጠሩ ሀብት በህገወጥ መንገድ የሚያግበሰብሱትን በብርቱ ክትትል በቁጥጥር ስር መዋልም ይኖርበታል። አገሪቱን በኮንትሮባንድ የሚያስወርሩና ማን እንደሆኑ ስለሚታወቅ እርምጃው ጠንካራ ሊሆን ይገባል እየተባለም ይገኛል። በመንግስት መዋቅር ውስጥ ሆነው አገርን ለዘራፊዎች የሚያጋለጡ ስግብግብ ሹማምንትን በህግ አደብ ማስገዛትም ያስፈልጋል። በተጨማሪም ከአገልግሎት ፈላጊው ህዝብ ላይ ጉቦ ከሚቀበሉ ነቀዞች ጀምሮ የመንግስት ሀብት ዘረፋ ላይ የተሰማሩ በሙሉ ያሉ ምንም ምህረት ማጋለጥም ተገቢ ነው። ህዝብ እንደ ሰደድ እሳት የሚያንገበግበውን የኑሮ ውድነት መቋቋም ተስኖት ጥቂቶች እንዳሻቸው የሚፈነጩበት ምንም ምክንያትም የለም። ኢትዮጵያ ውስጥ ከዕለት ወደ ዕለት ኑሮን እያከበዱ ካሉ ዋነኛ ጉዳዮች መካከል አንደኛው የምግብ ዋጋ ንረት ነው። የምግብ ዋጋ ከዓመት ወደ ዓመት በጣም እየጨመረ ከመሆኑ በላይ በርካቶች ቤተሰቦቻቸውን በቀን 3 ቀርቶ አንድ ለመመገብ ጽኑ ችግር ውስጥም ይገኛሉ። የዋጋ ግሽፈቱ ከፍተኛ ደረጃ ላይ በመድረሱ ምክንያትም ብዙዎች ሊቋቋሙት የማይችሉት የመጨረሻው ምዕራፍ ላይም ደርሰዋል። ከምግብ በተጨማሪ የቤት ኪራይና የሕክምና ወጪዎች የማይቀመሱ እየሆኑ መጥተዋል። ከቅርብ ዓመታት ወዲህ ኢኮኖሚው በደረሰበት ጉዳትም በከፍተኛ ሁኔታ ተዳክሟል። የነዳጅና ከውጭ የሚገቡ መሰረታዊ የፍጆታ ዕቃዎች ዋጋ ከ2 እና ከ3 እጥፍ በላይ ውድ ሆኗል ነው የተባለው። ብሔራዊ ዓመታዊ ጠቅላላ ምርት በመቀነሱ የሥራ አጥነት ቁጥሩ እየጨመረ በመሆኑ ለብዙዎች ሥራም ሆነ ገቢ ለማግኘት አዳጋች እየሆነም ይገኛል። የኑሮ ውድነቱ እየከፋ በሄደ ቁጥር ዜጎች መሰረታዊ የፍጆታ ዕቃዎችንና አገልግሎቶችን ማግኘት ስለሚያዳግታቸው ለከፋ ድህነት ከመጋለጣቸው በላይ ማህበራዊ ቀውስ እንዲቀንስ ምክንያትም ይሆናል። መንግስቱ የህዝብን ኑሮ ማቅለል እንጂ ማክበድ የበለጠ ችግር ፈጣሪ መሆኑንም ተገንዘብ ሲባል ይገባል።